መጨናነቅ እሰሳለሁ ሁሉም ትቶ መደሰት ነው No time to check time Everybody shake it away Shake it Oh yeah mama Diyaw mabadale Durat marasi no Lasiya ዝም ብዬ ፊቴን ሳየው አልቅስ ይለኛል። አረ ብራዘር ይሄማ ሲሞር ቢለው ራሱ አለው ቪዲዮ ላይ በት የውስጡ በት መልክ አላፊ ጠፊ ነው። ትረስ ሚ ብሮ ይኸው ይሄን ፊት ተደበቅ የሚያስብል ፊት ነው። ግን ይኸው ሶሻል ሚዲያ ላይ መጥቼ እላለሁ እና በት ምንም አያደርግም። የውስጡ በት ቆንጆ ነው። እሺ ብራዘር ወይ ጥሩ ተናገር ወይም ዝም በል። ምን አልኩ? 2XL እኔ ደግሞ እኮ ያየሁት ፎቶ ነው። በቃ አልቻልኩም። የስሜን ገብሩን ፎቶ ደግሞ መክተታችሁ ምንድን ነው? እኔ አልገባኝ። እንጂ ተመልሷል አልልም ከሌለሽ የለሁም ሳለው ቆሜ የለሁም የኔ ገላ የለሁም ሰላምታ ሊሆን ሰላም ፍቅር ጤና ለሁላችን። እንኳን በሰላም ወደዚህ ቻናል መጣችሁ። እኔ ናቲ ግዛት ፍራንድ እባላለሁ ወይም ባጭሩ ኤንጂ ብላችሁ መጥራት ትችላላችሁ። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ሁሌም እንደምንለው ሳት የሆኑ ቪዲዮዎች ይዘን መተናል። እስከ ቪዲዮ ፍጻሜ ድረስ አብራችሁ ቆዩ። እናንተን ዘና ፈታ ሊያስቁ ሊያስለቅሱ የሚችሉ ቪዲዮዎች ተሰብስበዋል። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። አው በሚገባ ጠፍቻለሁ ከረጅም ቆይታ በኋላ ከረጅም ረፍትን በለው ረፍት ከረጅም ረፍት ጊዜ በኋላ ተመልሰናል። ከዚህ በኋላ እያልኩ እየጠፋው ነው። ግን አሁን ያኔ ረፍት ብለን እንያዘው። አሁን ተመልሰናል። ከዚህ በኋላ አልጠፋም። የምር አልጠፋም። ትረስሚ እንደምታውቁት እንደማታውቁት ምን በለው ብቻ የተወሰናችሁ እንደምታውቁት እኔ ኢትዮጵያ ውስጥ አልኖርም። የምኖረው ኢስታንቡል ነውና ኢስታንቡል ትናንትና አፕሪል 23 የሚገርም የመሬት መንቀጥቀጥ ነበረ። 6.2 በእነሱ ሳይንቲስቶቹ ሲጠሩ 6.2 ብለው ነው የጠሩት። የሚገርም የመሬት መንቀጥቀጥ ነበር ያየሁት። በላይፍ እንደዚህ አይነት የመሬት መንቀጥቀጥ አላየውም። የምር በጣም ያስደነግጥ ነበረ እና ያው አሁን ተነስቼ ብሮጥ ራሱናም እንዳደነግጡ ለማለት ነው። እና ያው 5000 ምናምን ሰብስክራይበር ላይ ነኝ። ጸሎት ማድረግ አይከብዳችሁም። ቲክቶክ ላይ ደግሞ 100 ምናምን ሺህ ያላችሁ እዚህ 5000 ሰላሙን ያምጣልን ነው የሚባለው። ሰላሙን ያምጣልን እሱ ይጠብቀን። እና በዚሁ አጋጣሚ ቲክቶክ ላይ 100,000 ሰብስክራይበር ገብቼ 100,000 ፎሎወር ይቅርታ ምኞት አይከለከልም። 100,000 ፎሎወር ገብተናል ቲክቶክ ላይ። ሁላችሁንም አመሰግናለሁ። ያው የ100,000 የእናንተ ውጤት ነው። እዚህ ላይ የማይከብደንም እንገባለን። ይመቻችሁ። አረ ተው ግብ ይበሩጭ። እኔ እኮ አንዳንዴ ማለት ነው እንዲህ ቲክቶክ ላይ ለመድነስ ምናምን አስባለሁ። በተለይ በዚህ ትሬንድ የሚመሮች እንዳሉ ሳስብ እረጋጋለሁ። በቃ እተወዋለሁ፣ አርፌ እቀመጣለሁ። ዘንድሮ አልፎልኝ ፍቅረኛ አንቺ ወንድ በሞላበት አገር ወንድ እስቲ ተይው። በሳምንት አንዴ ጫት እቅማለሁ እኔ ቅዳሜ እና ባለ ጫት ቤቱ አረ ዝመላተ እያለችው ነው ኳራ ያለችው ላይ ታቻታ ዝመላተ ረፋተ እያለችው ነው። አረ ያስበለዋል። አላጫጭ አረ እሺ ይቅርታ። አሁን የምጠይቅህን ጥያቄ በጥሩ ኦነስት ሆነ ለራስህ ታማኝ ሆነ እንድትመልስ ፈልጋለሁ። ምንም ሱስ የለብህም? የምንም ሱስ ተጠቂ አይደለህም? ይሄን ግድ የለም። ይሄ በቴሌቪዥን የሚተላለፍ አይደለም። አሁን የምጠይቅህ ግን እንደው በሐቅ መልስ። ለነሱ ምንም ሱስ የለብህም? በማይክሮፎን ሱስ የሌለበት ማን አለ?
ዋው ቆንጆ በልስ እኛ የሁሉም ሱስ ተጠቂዎች ነን። የስልካችን ሱስ አለብን ኤቭሪቲንግስ። እኔ እናንተ ሱስ አለብኝ። ሱሴ ራብንት ማቴ ሱሴ አባቴያችን የመሰለች እናት በደብዳቤ ጠበሳ። አንተ ግን ስማርት ስልክ ይዘህ እንኳን ሲንግል ነህ። ዋት ሄ እንዴት ይልት 1127 ላይ ካለው እሱን ተይውና ለበሬ ቀንዱ አይከብደውም አሉ። እሺ ከሷ ጋር ወዳገናኘ ብራዘር ተወደረቷ ላይ ያለው ነው። እሺ ነስበው ይቅር ብለናል 800 ምናምን ላይ። እሺ ዩናይትድ ራሱ እንደሱ አልወረደም። አረ በምርጫ ነው የወረደው ወይስ በምንድን ነው ንገሪኝ። እኔ እናት እንደዚህ ልቀቂ ወግሩ ይል። አረ እኔ እኮ ለጸጉር ብቻ ነበር ወርዶ የተዘፈነ የሚመስለኝ። ለካ ለእናንተም ይሆናል። አረ እቺ ምንድነው? እቺ ሲግማ ነች መሰለኝ። እኛ አሁን ስኬት እንጂ ሴት አንፈልግም። ያማን ይሄን ነገር እኔ ተሸክሜው አብረን ብንዞርስ? አረ ላሽ ግን ምን እሺ። አሁን እቺ ግን ቲክቶክ አቁማለች፣ እርግጠኛ ነኝ። በእናንተ የተነሳ ቲክቶክ አቁማለች። ካለች ደግሞ ጀግና ነኝ። እኔ አደንቅሽ አድናቂሽ ነኝ። በጣም ነው የምትመችኝ። እሺ ጎበዝ ነሽ። ቀጥይ። ቅቅል የለመደ ትራፊክ እንጃ ፍቃድ ምን አጠፋው ምንም እና ለምን አስቆምከኝ? አንድ ቀን ማጥፋትህ ስለማይቀር ካሁኑ ግቦ ስጠኝ። ቀብድ አላጠፋም። ሰው ልጅ ነው። ከሰው ስህተት ከብረት ዝገት አይጠፋም። አንድ ቅቅል ጋብዘኝ። እኔ የማስተዳድረው ቤተሰብ አለብኝ። ለአንተ ቅቅል ጋብዤ ልጆቼን ምን ላብላ? እኔም የማስተዳድራቸው ልጆች የሉብኝም። ቅቅል የለመደ ሆድ ግን አለኝ። ለአንተ ሆድ ሲባል ልጆቼ ጾማቸውን ይደሩ፣ ለአንተ ልጆች ሲባል ሆዴ ጾሙን ይደር። ምንድን ነው አለቃ? ይሄ ትራፊክ ምንም ሳላጠፋ ጉቦ ስጠኝና አንድ ቅቅል ጋብዘኝ እያለኝ ነው። አንተ ወራዳ፣ የቆምክለትን ዓላማ የማታውቅ ራስ ወዳድ፣ ብቻህን አንድ ቅቅል ልበላ ነው? ግን እኔ የምር በጣም እስካሁን ካልተመለሱልኝ ነገሮች ማለት ነው ብሽ ነው ለትራፊክ ብቻ ነው እንዴ? ላይክ ማን ነው ቅቅል ብሎ ያጸደቀው? ትራፊክ ቅቅል ይወዳል ብሎ ማን ነው ያጸደቀው? ይዘዎቹ በዝቅታ እየገቡ ነው። አጨብጭቡ አጨብጭቡ። ያዝ እንግዲህ ጃይሚን ጽጌረዳ እንካ ጊዜው ተቀይሯል። እሱ ጽጌረዳ ይዞ እሷ ባዶ እጇን ገባች። አረስጣል ለዛ የታገር ላይ ተከናወንና ቆፍጠን ብሎ ነው ቆፍጠን በለ ቆፍጠን እንካ ብላ ይሄንን እንካ እንካ ቀየረው። ስታይሉን ቀይሮታል። አሁን ትንሽ ሞቅታ መጣ። እሱ አልቀየረችማ። ትንሽ ይሄ ሆደ እኔ እንዳለ የኢትዮጵያ ሴቶች ቦርጫ መሆኑ እንዴ እንጂ አይ እንጀራ ክፉ እኮ ነው እንጀራ። ኧረ ተው ያ ግባ እንኪ አይዋ በእንጀራ ብቻ ነው። ቺክን ስታይል ዳንስ እንኪ ልትበር ነው ያዟት። ኧረ ተው እንካ እናንተ ሴቶቻችን እኮ 8 ቁጥር ናቸው። ቦርጩ አይን አለው። የታለ ዳለ የታለ ፊት ወጥ የታለ ጀርባው በዛ ጋር የዞረች ነው የምትሆን። አይሆንም። ለምን 10 ሰዓት መጣ? አበባውን ስጣት ይሻላል። ስጣት። አረ ይልጅ ግን ቪዲዮ ይሰራል። አይ ግብረ አረ ተዋቸው። ጀርባውና ፊቱ አይለይባል። እንጀራ ጉድ ሰራናል። እንጀራ ኦኬ ችግር የለውም። ለፍ ወይ ገደለው ጨረሰው። አንተ ደግሞ ፍንጥርጣሪ እንዳይነካሽ ራቅ በይ ማለት ነው። ጎዳው እንደ ዋው የሶሻል ሚዲያ ወረርሽኝ አንየው። እንደዚህ አይነት ቪዲዮ የምትሰሩት አረ ተው ባካችሁ። ምን አይዲያ አጥቷችሁ ነው?
እኮ ግራ ገባኝ። እንዳለ አክተር ነው በቃ እዛ ፕላትፎርም ላይ ሁላችሁም አክተር ናችሁ። ያንተ በጣም ቀላጅ ነው አይደለ? ልክ ብለሻል። በጣም ቀልደው እኔ አልቀልድ አንተ በጣም አይደለ? አሪፍ ቀልድ። ዋው ይሄን ቀልድ ከኤክሴ ጋር ነው መቀለድ ፈልገው። ኤክሴ ምን አለው እንደዚህ ብትቃለጅኝ። ቪዲዮ ነው እስቲ የኔ ዘፈን ማለት ከተለቀቀ ሙሉ ኢትዮጵያን ነው የሚያነቃነቀው። የምሬ ነው። በረሃብ ነው እኔ ሰይፉ ላይ የቀረብኩት። እንደምታዩ ዳኒ ቀጣይ ሳምንት ዶንኪ ቲዩብ ላይ ይቀርባል። አንተ ነገር ልንገርህ፣ ለትውልዱ ብታስብ ኖሮ አትዘፍንም ነበር። ስማ በዚህ ድምጻቸው ማለት እንኳን ዘፈር መዝሙር ቢያወጡ ለራሱ ገነት አይገቡም። እበብን እኮ ማለት ያለ ኮንዶም ነው ያደረጓት። እስኪ የራስህን በቃ የራስህ ያንተ እኮ ሳውንድ አለ ክላሲክ አለው እንጂ ዜና እኮ ነው። እኔና ጃኒ ስንጨቃጨቅ በህልሟ አየች። ፍቹ ምንድን ነው? ልደፍሯት ነው ባለጌው። ፍራይዴ ነው። ኧረ ስተርሊንግ አታኩር ግን ኒኪትሪ ይወጣል። ከዚህኛው ስኩተርና ጥበብ ከያዘችው በግ የትኛውን ትመርጣለህ? በግ ቤቢዬ በግ ይሄ ምንም አያደርግልን በግ ይሄው በጉ ምን ያለ ይሄንን ትመርጣለህ? እኔ ይዣት ሄዳለሁ። የኢዮብ እናት ምን ተሰማሽ? ልጅ አውልኝ 9 ወር ተረግዞ አይደለም በ10 ብር ተገዝቶ አያዋጣም። ሁለቴን ነው ልግደለውና እጄን ለመንግስት ልስጥ እንዴ ቤቢ። ኧረ ለልጆቻችን እያስተማርን የሚጠቅመውና ቤቢ ስኩተር ምን ያደርግልሃል? ምንም አይጠቅም። ደግሞ የትኛው መንገድ ላይ ተነዷል? ውስጡ እንዳለ ኮብል ነው አይነዳም። ኮብል ስኩተር ደግሞ ኮብል ላይ አይነዳም። ቤቢ ተሸወድክ። የምር ቁማር ነው የተበላው። ይህን ቪዲዮ ራስህ ስታድግ ታየዋለህ። ከዛ ሄደህ ታስጠፋዋለህ። አንዳንዶች ሴት ጭልፊት ይሉኛል። እንዴት ሴቶችን በእጄ ማስገባት እንዳለብኝ ጠንቅቄ ነው ማውቀው። ቆንጆ ያዋሪኛ ምን እሺ ንፍጣ ከስንት አንዴ ያጋጥማል እኮ። ዋናው ነገር አነጣጥረ የምትሆንን ማግኘቱ ላይ ነው። ማረጀ ትግስት በእጅ እስክታስገባት ድረስ እስከ መጨረሻዋ ደም ጠብታ ድረስ ትግስት ወሳኝ ነገር ነው። ትግስት ፍሬ ያለው ሙያ አዋሪኛ ይረዳዛ ተለፋደደ። አንቺ ምን ነው መጀመሪያው ነው ስትለከፊ ምንድነው አፍሽ ምከፍት ነገር? ምንድነው ምን አባሽ ነው ያፍሽ ምከፍታሽ? አንተ እንዳልቀጠቀ አረ ወናፈት ማንቺ በጣም ነው እንደምታልማሽ ኧረ ግን ለምንድን ነው የጠፋሁት አልገባኝም። በቃ ለዚህ ይህን የመሳሰሉ ቪዲዮች ወይኔ መሳቅ ናፍቆኝ ነበር። ናፍቆኝ ነበር፣ በጣም ናፍቆኝ ነበር። Barcelona is good. Barcelona good? No, not good. How much? 500. 500. Okay. Okay, I buy one. Big size? You have big size? Big size? 2XL? እኔ ደግሞ እኮ ያየሁት ፎቶ ነው። በቃ አልቻልኩም። ኧረ በስመ አብ። የስሜን ገብሩን ፎቶ ደግሞ መክተታችሁ ምንድን ነው? እኔ አልገባኝም።
ዋው ግን ይመቸው አስተርጓሚ ዋው ጥሩ እኮ ነበር ጥሩ ሄደ ነበር እኮ እዛ ጋር አበላሸው ኩዬ ገባውሬስ ጀለስ ሁሉ ድምቱ እሺ ሞቲ መስለን ነበር ከሸገር መውጣቱ ዛሬ ተቀይሮ ጀማው ኩዬ ገብቷል ሚወደው ኩዬ ነው ከተማውን እኔስ ገባው ከማይቀርበት ጥግ ጥጉን ማን ይኑርበት ኩዬ መኖር ምኑ ያስከፋል አረ ምንም አያስከፋ አሪፍ ነው ግን ተቀያየርን እኮ ነው ተቀያየርን ፒያሳ የሚውለው ሌላ ሰው ነው ፒያሳ ይውል የነበረው ደግሞ ኩዬ ነው የሚውለው እሱ ነው ተቀያየር ነው እንጂ አሪፍ ነው Hey, y'all, come look at this. እስከሚሞት ድረስ የሰውነት እድገቱ የማያቆም እንስሳ ቆይ ጥያቄው እንድገም ምንድነው ያለው Hey, y'all, come look at this. እስከሚሞት ድረስ የሰውነት እድገቱ የማያቆም እንስሳ የሰውነት እድገቱ አላውቅም አፍንጫ ነው ቢስሚላህ ወለኢብ ወሯል ቅዱስ አላህ ሀገር ብሎ አፍንጫ እንስሳ ነው እንዴ ይሄ ሾው ቢመራው ሰውዬ ግን ማለት ነው ሽጉጥ እጁ ላይ ቢስ ያለ ጥርጥር የሚተኩስባቸው አፍንጫ እንስሳ ነው ይሄ ፕሮግራም ግን ማርያም በሽጉጥ መታጀብ አለበት እናቴን ይሄ ለጠያቂው የሆነ ሽጉጥ መሰጠት አለበት ሁሉም አስተውሎ እንዲመልስ እንዴ ዋው ግን እኮ ካሜራ ሲደቀን ትፈራላ ምንድን የት ነው የምትገቡት ወንዶች ብልታችሁን ብትሸጡ ወደ 795,000 የአሜሪካ ዶላር ታገኛላችሁ ይህም ወደኛ When I'm out and then ጀለስ ሸጦት ነው እያላችሁ ነው እሺ ግን ያለው እኮ አየነው ቪዲዮ አይሆንም እሱ ቪዲዮ እኔ ሚስቴን ምንም አልጠራጠራትም 100% ነው ማምናት 100% ማለት ይኸውልሽ ብሮ እስከዛሬ አልገባሽም ማለት ነው ብሮ ይኸውልህ ይሄንን ስልክና ይሄንን ወረቀት አየኸው አይደለ ሁለቱንም ብለቃቸው በተመሳሳይ ሰዓት ቀድሞ መሬት የሚደርሰው የቱ ነው ስልኩ ነው ምክንያቱም ከዚህ የበለጠ ክብደት ስላለው ግን ስልኩ ቀድሞ መሬት ደረሰ ማለት ይሄ መቼ መሬት ያደርስም ማለት አይደለም የጊዜ ጉዳይ ነው እንጂ ይሄም ጊዜውን ጠብቆ መሬት ይደርሳል ስለዚህ ግራቪቲ የለም ማለት አንችልም ማለት ነው ገባሽ አይደል አልገባኝም ይሄ ከሚስት ጋር ምን ያገናኛል ስለምን ሚስት ነው የምታወራው እኔ እኮ 7ኛ ክፍል ግራቪቲ አልገባኝም ያልከው ትዝ ብሎኝ እኮ ነው ማስረዳ አረ እንደዚህ አይነት ታሪክ ጓደኛ ይስጣችሁ ዋው Corriñacio. ዋው እነዚህ አሁን ኢትዮጵያ ቢሆን እኮ መቆረቢያቸው ሰዓት ነበር ሬዲዮ አይደል ከዛ የሆነ ቦታ ልንሄድ ብለን ባጃጅ ሹፌሩ አቋለው አለ ስንደርስ አይደለም ወይሽ ምናምን ብሎ እየጠየቀ አቋለው ብሎ ነው የተነሳው ሲጀምር 100 ብር ብሎኝ ነው የተነሳው ስንደርስ ቦታው ላይ 500 ብር ነው ጋዝ ብዙ ቻለዋል ስለዞርኩኝ አሰጠን እየተጨቃጨቅን ነው የገባው እኔ ወግ እየበላው እሱ እንደዚህ የያዘኝ ጥል ነው ይመስለው አገባው አልሰጠም 100 ብሬው እያልኩ ገባው በቃ አለቀ እንዴ ማን ሲጀምር ጊዜን ገድሉታል ስንት ወረሽ 100 ብር እንዴ
እሱ እኮ ቁጥጥ ሊሆን እኮ ነው ገብቷል እንደዚህ ዝም ካል አንቺ ለነገሩ ፕሮሞሽን መስማ ማሰሪ ለዛ እኮ ይገባኝ ስለዚህ ብለሽ ግራ መንገድሽ ነው ቲክቶከር ነሽ አረ ልጅ ግን እኔ ማን ጸጥ እንደሚያደርገው አላውቅም ይሄ ሁማኔር ያምራል አላውቅም ለምን ቅልሽ ረጅም ጸጉር እንደማያበቅልም አላውቅም ይሄ ነገር በኔ ብር እንደማይገዛ ግን አውቃለሁ ምክንያቱም እሱ ብቻ አይደለም ችግርሽ እንዲሁም እኔ እንደ ጠንካራ ጎንሽ ነበር የማየው ጸጉርሽ ይሄ ሁማኔር ያምራል አዎ ያምራል ለኔማ እንደዘጅልኝ ጆርዲን መስማት ጀምሪ ጠርጥሬ ነበር መልስ የሌለው ጥያቄ ነው ይሄ አያምርም ብል ሌላ 13 አይነት ልታመጪ ነው ያምራል ብል ወጥመር ነው ምን ላይቀየር ደግሞ ወጪ ማውጣት እብደት ነው እብድ ከሆንኩ እንለያያለን ካልገዘውልሽም እንለያያለን ልዩነት የለው ወጪ ሳላወጣ መለያየት ነው መመርጥ የሚያምረው ነገርሽ ምን እንደነበር ታውቂያለሽ ዝምታሽ እሱን ለማስጠበቅ ሞክሪ ሁማኔር የሚቀይረው የኔን የገንዘብ መጠን ብቻ ነው ቆንጆ ሴት ሞልወያ ሰብራ ጭንቅላቷ ላይ ብታደርግ ቆንጆ ናት እውነታውን ተቀበይ ጭንቅላት መደርደሪያ አይደለም ማሰቢያ ነው አስበበት መደርደሪያ ቢሆን ራሱ ባዶ ነው የሚሆነው አታስጨንቁን ቺኮቻችን በዚሁ አጋጣሚ አታስጨንቁን ፕሊዝ የደወሉላቸው ደንበኛ ስልክ አይመልስም When I wake up it's my find wow pick up the phone now baby don't you give up on me baby I was playing in the ass baby ይሄ ሁላችንም ላይፍ ነው ማን ብሬካፓችን በውስጣችን ባልኩ ደረሰው ሳናስበው ወይበግ ወይዶሮ ቁርጥምጥም እናረጋት ተፍተፍ ማለት አለብን አዎ ደስ ይለኛል እንስረግ ግን እኔ ብቻዬን ነመድ እኔ ማማዳለሁ ረረረ ደም አንተ ልጅ እንደባለፈው ልታስዝኝ አንተ እዚህ ቁጭ ትላለህ እኔ ደርሼ እመጣለሁ እስረግ በቃ እኔ ይዣት መጥቻለሁ አንተ ደግሞ ሽጣት ትመጣለሽ ገና ሂድና ሽጣትና ባሪፍ ዋጋ ሽጣውነሽ ፈጣሪ ተገመዱኛ ዝም እንደተም ቻው በቃ አየላምበሱ ገበያ ሽጦ መጣ ስንት ሸጥኩ በመጣበት ሸጥኩት በመጣበት ማለት ተሰረኩ አይልም አየለ አሁን ሰው ካንተ ጋር ስሬ ይሰራል ድሮም እንኳን ምንም የነበረ እንግዲህ ሆነ እንዳትከተለኝ ቁጭ በለሱ ጋር በጣም በሸጥኩት አላለ እሺ hey y'all come look at this Here I come. Oh, here I come. Oh. Are አትይሶ መሳሰ አረ ይወሩች እናንተ በቃ እኔ አላውቅም ከእናንተ ጋር ሰላም መሆን ነው እናቴ ትሙት አሪ በዚህ ሰዓት ምን እንሰራባሃል ምናምን ብትሉኝ እንደራደር ብትሉኝ ያለ ጥርጥር ነው መደራደራችሁ እናቴ ትሙት በቃ እደራደር የምትጠይቁትን ነው የምከፍለው በቃ የምትጠይቁትን ማለት ነው አሚመሮች ይመቻችሁ በቃ ካየኝ ምናምን መንገድ ላይ መሽናት አልወድም የምር ቋጥሬ ምናምን ረጅም ርቀት ምናምን መሄድ ፈልገው የሆነ ያስጠላኛል መንገድ ላይ ምናምን መሽናት አንድ ቀን እዚህ ወለጋ 2009 ማለት ነው ቁጭ ብለን ከጓደኞቼ ጋር ምናምን አረቄ ጠጣ ከዛ በመሀል ሽንት ምናምን ብዬ ወጣልኩ ማለት ነው ከዛ ሽንት ቤቱ እንደዚህ ወደ ጓሮ ምናምን ገብተን ከዛ ገባው ምናምን ሸንቼ ሲመለስ ሸንቼ ተመልሼ ምናምን ከዛ እንትናለች ይቻላል ደግሞ ወንበራለች ነው ጠረጴዛ እዛ ላይ ቁጭ አልኩ ማለት ነው ከጓደኞቼ ጋር ተመልሼ ከጓደኞቼ ጋር እሺ ባለቤቱ እየበረረ መጣ ማለት ነው እንዴ አነቀኝ
አዘለለኝ ጋር ጠረጴዛው ላይ ዘልሉ እንደዚህ እንትን አመጣኝ የሆነ የሸሚዝ ቁልፍ ምናምን ብቻ ተበጣጥሷል እንደዚህ ምንድነው ስለው እየጎተተ ነው የሚወስደኝ በእናትህ ልቀቀኝ ምናምን ዝም ብለህ ሂድ የሆነ እንትን የሆነ ዝም በል በእናትህ ቆይ ምናምን ያን እንደዚህ እየጎተተ ግራ ገብቶኛል ምን ሰርቼ ነው ምናምን ያለው ይሄ ያንተ አይደል ምን የተቆለለ አር ማለት ነው ወደ ሽንት ቤቱ መሄጃ የሆነ እንደዚህ ዘብሎታል የሆነ ሰው ኦኬ በቃ ያዘኝ ምክንያቱም አንገባኝ ማለት ነው እንዳዘኝ አይ ከተመሳሰለበት ነው በእንትን የለም በዚህ በመጀመሪያ ዲፕሎማ ይቅርታ የኔ አር አይደለም የሆነ በቃ አይደል ይሄ እንትን ይቅርታ ነው የሚለቀኝ ያንተ ነው አለ የኔ አይደለም አልኩህ እኮ እኔ በቃ እንደዚህ ነገር አላደርግም ያንተ ነው እየተጫጫሁ መጣ ነው ማለት ነው እያየሁት እየጤሰ ምናምን ትኩስ አረብናት አይደለም ከዛ በቃ እንትን አረ ሶት ጀመረ ማለት ማንንም ለመጠየቅ ትችላለህ አማደራ ጉድጓድ ከላይ ያራ አረ ዋን እየጨሳላለ እግዚአብሔር ያበረችው ቢሉ አረ አቤት ማነው ሰላም ነው እንደነገ ሳትነው ደላላታ የቤት ሰራተኛ ግቢ እሺ ሁሉ ልጆች አንቺ ናቸው ናቸው ስንት ናቸው ማለት 9 ይሄ ከካዘርሹ ጋር አስር ማለት ነው ጡትም አልጣለም ታታቢ እዛት አትጭ ማዳገረ ልጆችሽ ናቸው ወጣ ይደጉልሽ ባለቤቴን ቤት ስለሚል ስራ ያግዝሻል ለዚህ ነው ምርት ያበዛችሁ ትበስል ሳይገባ እንደዚህ ተቀረቡ ቢገባማ ይዋጉኛል ቢገባ ይዋጉኛል አንቢታው ስለሚል ለምርት ያበዛችሁት ያበደ እነዚህማ ለኤክስፖርት ሁሉ ይሆናሉ 10 ልጅ ኧረ አቺ ቦሲ ምን አርገሽ ነው የቀድሞ ከንፈር ወዳጄ ነበር አሁን ሌላ ሊያገባ በግንቦት ታጭቷል አሁን መጥቶ ይቅርታ ተጠጥቻለሁ አንቺን ነው ወዲያለኝ አፍር ካፈገበውለታ ቺኮቹ ወንዶች ወደ ሌላ ላይክ አሉ አንዳንድ ወንዶች ላይክ እንደ ቺክ የሚሆኑ ቺኮቹ እንደ ወንድ አፕርካት ምናምን ይያሉ ነው ምንድነው የሆነም የምንጠጣው ነገር ላይ ወይ የምንበላው ነገር ላይ የተቀየረ ነገር አለ እስቲ እሱን ቼክ እናርገው የምር አፕርካት ገባውለት አለች ምን ሆነሽ ነው ኔት እንደ ረስተሽ ማን ረስተክ ደሞ ዶክተሩ ይሄንን ከቁርስ በፊት ተጠቃሚ ብሎዋሻል ምን ነው ብራዘር እኔ ለማልቀስ ማለት ነው የእናንተን ችግር ወይም ደግሞ የአገሪቷን ችግር መስማት አይጠበቅብኝ ዝም ብዬ ፊቴን ሳየው አልቅስ ይለኛል ብራዘር ይሄማ ሲሞር ቢለው ራሱ አለው ቪዲዮ ላይ በት የውስጡ በት መልክ አላፊ ጠፊ ነው ትረስ ሚ ብሮ ይሄን ፊት ተደበቅ የሚያስብል ፊት ነው ግን ሶሻል ሚዲያ ላይ መጥቼ እላለሁ እና በት ምንም ማረግ ነው ውስጡ በት ቆንጆ ነው እሺ ብራዘር አንድ ጥያቄ ልጠይቅ ወንድም አለ እባክህ ፕሪንስ ላገሩ ባለው ፍቅር ወታደር ቢሆን ሰላምታ የሚሰጠው እዚህ ጋር ነው ወይስ አቢኮ አስፋልት ሲሻገር ቀጥ ብሎ አንተ ገና ሳትወርድ አይንም ባይነ
ወይ እኔ ጋር የሆነ ፕሮጀክተር አለ ማለት ነው። እሺ ኳስ አብረን እናያለን። አቤልም ይመጣል። ፕሮጀክተሩን እዚህ ላይ አድርገን ሰፋ አድርገህ ለማየት ማለት ነው። እውነት ነው። ከፈለግን ሁለት ኳስ እናያለን። አቢ ቴኒስ ጌም ሲጮት ሳይሆን እነዚህ ቆሙ ሁለት ነው። ለጊዜ እንደሚሉ ታውቃለህ። እኔ ጋር ደግሞ አቢ ዳኛም ቫርም ሆኖ ኳስ ማጫወት ይችላል። የአቤል ሳቅ በጣም ነው የሚወጣው። እንቁላል ልጥል ነው እንዳንተ ፕሪንስ ማለት ነው። 4 ኮርና በተመሳሳይ ሰዓት ቴስታ መሻማት ለልደቱ ሻማ አጠፋለሁ ብሎ ሪንግ ላይ ታጠፋ። ዋው ቲክቶክ ዋው ሮስታችሁ ያበደው ነው ያበደ። ስቅጥናን የሚወዱ ሁላ ለስቅጥናው ሰገዱ። መቋጫ በሌለው ስቅጥናው ዓለምን አስደመመ። አውሬን በሚያስንቀው አመጋገቡ የዱር እንስሳት ተገረሙ። ቋጥኝ በሚያክለው ቄንጠኛ አጎራረሱ ጅቦች ለማጨብጨብ ቃጣቸው። ከቆጮ ሻጭ ወላጆቹ ጉራጌ ውስጥ ተወልዶ በኩባ ተጠቅልሎ ሸገር የደረሰው ሚስተር ሃይና ሴዶ ማርሻል ታላቅነት እንደተኛ ያመጣል መፋለም ይጠይቃል። ሚስተር ሃይና ይናገራል። ሶማሌው እንደሚቆረጣጠመኝ ያውቃለሁ፣ ግን ለመፋለም ወስኛለሁ። እኔ አውሬ ነኝ። በልጅነቴ ራሱ ትምህርት ቤት ምሳቃ የሚታሰርልኝ በባልዲ ነበር። ጠላቶቹ ሲናገሩ ሴዶ ባለስልጣን ቢሆን ጉቦ የሚቀበለው አንድ ሰፌድ እንጀራና አንድ ድስት ወጥ ነበር ይላሉ። ሴዶ 3 እርምጃ ከተራመደ 10 ጉርሻ መጉረስ አለበት እያሉ ሊያሸማቅቁት የሚሞክሩም ሴዶ ግን ማንንም አይሰማም። ሰሞኑን በለቀቀው ቪዲዮ እንኳ ይሄ ነገር እንጥል ነው ወይስ መራቢያ አካል እያሉ ያሾፉበትም ሴዶ ግን መስራቱን አላቆመም። አረ ላናግርን የመጣሁት ምን አባ ፈለክ? ላናግርን የመጣሁት ምን አባ ፈለክ? ዋት እስከ ዛሬ ድረስ እሷ አጠገብ እንዳደርስ ነበር ያልከኛ? እስከ ዛሬ ድረስ እሷ አጠገብ እንዳደርስ ነበር አለ የምትለኝ? አሁን ደግሞ እሷ አጠገብ እንዳደርስ ልልን የመጣሁት። አሁን ደግሞ እኔ እሷ አጠገብ እንዳደርስ ልልን የመጣሁት። አረ ምንድነው? እኔም ምንሽ ቆይ እናንተ መጣዋል። ኢትዮጵያ ውስጥ ብቻ ነው ቪዲዮ የሚተረጎመው። ይሄ ነው የካሜራችሁ ልዩነት ነው ያለው፣ ሌላ ምንም የለውም። ምን ቪዲዮ ነው የተረጎማችሁልን? ኦኬ ጀላቲማ እንዴ እናውቃለን። ምን ማለትሽ ነው ወላንሳ? ተዋት እስቲ እኔ እናት። ሰላም ሰላም፣ ዳናይት ነኝ። እንዴ እሷን ዳን የኔ ፍቅር ወላንሳ ነው ስሟ። ግን ተው ሳጋብዘኸኝ ቤት ጠርዙ ቆርጦኝ ቲታነስ ይዞኝ እዚህ ጋር አብጬ ትዝ ይልሃል? የእንጀራው ጠርዝ እንደ ጋሌጣ በስኩት እኮ በውሃ ረሰን ነበር እናንተ ቤት እንጀራ ምን በለው። አንተ ወራዳ የጎመን ዘር ሻይ አላጠጣኸኝ? ትዝ ይልሃል? ስማ እንትን ስማ እንደውም ኬጂ ያለን ምግብ ተጠቅሶልህ ማለት በጋራ ነው ምን በላው ምናምን ተባብለን የላይኛውን በላ ነውና የታችኛውን ስከፍተው ደብዳቤ ነው ማዘር ጽፋው እንደው የላይኛውን ጨርሰው እና ጋይስ ዛሬ ቪዲዮአችን ይሄን ይመስል ነበር። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። በቀጣይ ቪዲዮ እስከምንገናኝ አበሻ ነኝ። ይመቻችሁ።